ስለዚህ ይህንን ሪፈረንስ ነባሩ ምን ላይ ነበር፣ አሁን ወደ የትኛው ነው የምንሸጋገረው የሚለው ጥያቄ የሚመልስ ነው። እንዴት ነው ማወቅ የምንችለው የሚለው ነው ትልቁ ጥያቄ። ማወቅ የምንችለው ሁለት ነገሮችን መሰረት አድርገን ነው። አንደኛ ስንት ብር ነው እያገኘን የነበረው በነባሩ ደሞዛችን መጠኑ ምን ያህል ነው የሚለውን መመለስ መቻል አለብን። አንደኛው ይሄ ነው። ሁለተኛ ደግሞ ይህንን የደሞዝ መጠን የትኛው ደረጃ ላይ ሆኜ ነው ሳገኘው የነበረው የሚለው ጥያቄ ደግሞ ሁለተኛው። ሁለቱም ብቻ በሪፈር በማድረግ ከነበርንበት የት እንደምናርፍ ማወቅ እንችላለን ማለት ነው ባጭሩ። ሰላም ሰላም፣ እንዴት ናችሁ? የመንግስት መስሪያ ቤቶች የደሞዝ ስኬል ማሻሻያ አፈጻጸም መመሪያ ለሁሉም ክልሎችና ከተማ አስተዳደሮች ተሰራጭተዋል። በዚህ መመሪያ ውስጥ ሁለት የደሞዝ ስኬል ሰንጠረዦች እና አንዱ የስኬል ደረጃው፣ ሁለተኛው ደግሞ የመሸጋገሪያ ሰንጠረዥ አካቶ መመሪያው ወርደዋል። በዚህ መመሪያ ላይ የተካተቱት ሁለት ነገሮች፣ አንደኛ የመጀመሪያ መንግስት ሰራተኛ የደሞዝ ስኬል ነው። ከደረጃ 1 እስከ 22 ከመነሻ ደሞዝ እስከ ጣሪያ ድረስ በ9 እርከን ደልድሎ አስቀምጧል። ስለዚህ የመጀመሪያው ሰንጠረዥ አጠቃላይ የደሞዝ ስኬሉ ደረጃ 1 እስከ 22 በ9 እርከንና ጣሪያ አካቶ የያዘ ነው ማለት ነው። ቀጣይ የመንግስት ሰራተኛ ሪፈረንስ በዚህ የሰራተኞች የደሞዝ ስኬል መሰረት ይሆናል ማለት ነው። ይህንን የደሞዝ ስኬል ከነባሩ ጋር ለማገናኘት ወይ ከነባሩ ጋር ለማሸጋገር ደግሞ ሰንጠረዥ 2 የመንግስት ሰራተኛ የደሞዝ ስኬል መሸጋገሪያ ሰንጠረዥ ተብሎ ተዘጋጅተው አብረው ወርደዋል ማለት ነው። ስለዚህ ይህንን ስኬል በምን መልኩ ነው ሊሸጋገር የሚችለው የሚለው፣ ስለዚህ ይህንን ሪፈረንስ ነባሩ ምን ላይ ነበር፣ አሁን ወደ የትኛው ነው የምንሸጋገረው የሚለው ጥያቄ የሚመልስ ነው። የትኛው መንግስት ሰራተኛ ይወስደው የነበረ ደሞዝ በማየት በአዲሱ የት ላይ እንደሚያርፍ ግልጽ እንትኑ ማወቅ ይችላል ማለት ነው። እንዴት ነው ማወቅ የምንችለው የሚለው ነው ትልቁ ጥያቄ። ማወቅ የምንችለው ሁለት ነገሮችን መሰረት አድርገን ነው። አንደኛ ስንት ብር ነው እያገኘን የነበረው በነባሩ ደሞዛችን መጠኑ ምን ያህል ነው የሚለውን መመለስ መቻል አለብን። አንደኛው ይሄ ነው። ሁለተኛ ደግሞ ይህንን የደሞዝ መጠን የትኛው ደረጃ ላይ ሆኜ ነው ሳገኘው የነበረው የሚለው ጥያቄ ደግሞ ሁለተኛው። ሁለቱም ብቻ በሪፈር በማድረግ ከነበርንበት የት እንደምናርፍ ማወቅ እንችላለን ማለት ነው ባጭሩ። ስለዚህ አዲሱና ነባሩ አብሮ ትይዩ ላይ ተቀምጦ ስላለ የደሞዝ መጠኗና የትኛው ደረጃ ላይ የሚለው ሁለቱ ጥያቄ በመመለስ ብቻ የት እንደምናርፍ ማወቅ ይቻላል። ለምሳሌ አንድ ኤግዛምፕል እናንሳ። ለምሳሌ ደሞዜ 10600 ቢሆን እንበል። ስለዚህ 10600 ገቢ ነው በነባሩ ደሞዝ ላይ። አሁን ወደ የትኛው ነው ሊሸጋገር የምንችለው ስል መጀመሪያ ደሞዙ ያለበት እንፈልጋለን ማለት ነው። 10600 ቢያንስ በ3 በ4 ደረጃ ላይ ሊገኝ ይችላል። ለምሳሌ 10600 ከደረጃ 10 እስከ 14 ላይ አለ በተለያዩ እርከኖች ላይ። ፎር ኤግዛምፕል በደረጃ 10 ላይ 10600 እርከን 9 ላይ አለ። በደረጃ 11 ላይ 10600 በደረጃ 7 ላይ አለ። 10600 በደረጃ 12 ላይ ደረጃ 5 ላይ አለ። 10600 በደረጃ 13 ላይ እርከን 3 ላይ አለ። 10600 በደረጃ 14 ላይ እርከን 1 ላይ አለ። ስለዚህ ይሄ እኔ ደሞዜ 10600 ቢሆን በ3 ቦታ በ4 ቦታ ላየው እችላለሁ ማለት ነው። በ3 ቦታ በ4 ቦታ 10600 የተለያየ የመሸጋገሪያ እርከን ላይ ነው ያለው። በተለያየ የ1000 2000 ብር ልዩነት ሊኖረው ይችላል ሲሸጋገር ማለት። ስለዚህ የትኛው ነው የማገኘው? እንግዲህ 10600 ደሞዜ ሆኖ አሁን ወዴት ነው ሊሸጋገረው የሚል ደሞዜ 10600 ነው። ሁለተኛው ጥያቄ የትኛው ደረጃ እድገት ላይ ሆኜ ነው ይህንን 10600 እየወሰድኩት ያለሁት ነው። ለምሳሌ ደረጃ 11 ላይ ሆኜ 10600 ቢሆን ደሞዜ
ስንት አገኛለሁ ማለት ነው? ወደ 18,000 ወዘተረፈ ላገኝ እችላለሁ። ደረጃ 13 ላይ ቢሆን ግን 19,000 ቤት አገኛለሁ። ስለዚህ እኛ የትኛውን ደሞዝ እንደምናገኝ ለማወቅ ስንት ይከፈለኛል፣ በየትኛው የእድገት ደረጃ ላይ ነው ላረፍ የምችለው የሚለው። አንዳንዴ እነዚህ በተለያዩ እርከን ደረጃ ላይ ያሉ የደሞዝ መጠን ሽግግራቸው ተመሳሳይ ሊሆን ይችላል። አንዳንዱ ግን ሊለያይም ይችላል። ስለዚህ ሁለቱ ነገሮች በማንሳት ብቻ የትኛው ቦታ ላይ ሽግግር እንደምናደርግ ማወቅ ይቻላል። ከነባሩ ወደ አዲሱ ስንት ያህል ብር ይከፈለኛል፣ በየትኛው ደረጃ እድገት ላይ ነው እየተከፈለኝ ያለው የሚለውን ሁለቱም በመፈተሽ ብቻ የት እንደምናርፍ ማወቅ ይቻላል ማለት ነው። ስለዚህ ይህንን ሁለተኛው ሰንጠረዥ ላይ ወሳኝ ሰንጠረዥ ነው። ምክንያቱ ሽግግራችን ከየት ተነስተን የት እንደርሳለን የሚለው ሪፈረንስ ስለሆነ ማለት ነው። የመጀመሪያው ግን ለቀጣይ እንደ መነሻ ሆኖ የሚያገለግል። ስለዚህ በዚህ መመሪያ ዝርዝር ነገሮችም አፈጻጸሙም ዝርዝር ቀርበዋል። አጭር ርዕስ ወዘተረፈ ብሎ ይሄድና የዝርዝር አፈጻጸም ሁኔታም ያስቀምጣል። ለምሳሌ በዲሲፕሊን ኬዝ ተከሶ አንድ ሰራተኛ በዲሲፕሊን ላይ የተቀጣ ቢሆን መች ነው የሚያገኘው የሚል፣ የሆነ ቦታ ላይ ስራ ተመድቦ ለከፍ ላለ ወደ ደረጃ ውክልና ተሰጥቶት ከሆነ በውክልና ላይ ሆኖ የትኛውን ሊያገኝ የሚችለው የሚለው እዚህ በደንብ ዝርዝር ተቀምጧል። ስለዚህ መመሪያውን አግኝታችሁ በስርዓት ዝርዝር አፈጻጸሙ ማንበብ ይጠይቃል። ግን ዋናው ትልቁ የቪዲዮ መልእክት እኛ በነባር ደሞዛችን ወደ የትኛው ነው ልንሸጋገር የምንችለው እንድንረዳ ያህል ነው። ቪዲዮ ይህንን ይመስላል። ቪዲዮ የሰራሁበት መነሻ እውቀት ይኖረን ዘንድ ነው። በሌላ ቪዲዮ እስከምንገናኝ አመሰግናለሁ።